ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ቀጥታ ወደ ገደለው ነው የምንገባው። የበዓል ዝግጅት ላይ ነን። ምግቦችን እንሰራለን፣ ዳቦ እንጋግራለን፣ እንጀራ እንጋግራለን፣ ወጥ እንሰራለን ምናምን ነገር ብቻ እንደ እሳት ነው የምወነጨፈው ዛሬ ብዙ ነገሮችን በመስራት ማለት ነው። ደግሞ ይህንን ሁሉ የሰራሁት በአንድ ቀን ነው። የሚገርማችሁ ነው ያበዱ ምግቦችን አምባሻ፣ የውሃ ዳቦ ነው የሚባለው ወይም ደግሞ ህብስት እንጋግራለን፣ ቆንጆ እንጀራ እንጋግራለን፣ ዱለት እንሰራለን፣ ቀይ ወጥ እንሰራለን ምናምን ብቻ ዛሬ የምሰራው ነገር ለራሴ ራሱ እስኪገርመኝ ድረስ ግን በቃ ፏ ብዬ ማሳለፍ ነው የምፈልገው። እና ደግሞ ከአዲሷ ልጃችን ጋር ወይም ደግሞ ከማማዬ ጋራ የመጀመሪያ በዓላችን ነው። ያለማንም አጋዥ ደግሞ በቃ ብዙ ነገሮችን እሰራለሁ ዛሬ። እና እዚህ ጋር ሊጤን እያቦካውኝ ነው። 2 አምባሻ ጋግራለሁ። አንድ አነስ ያለ አምባሻ እና አንድ ተለቅ ያለ። ከዛ ደግሞ ከዚሁ ላይ አነስ ያለ ህብስት እንሰራለን ወይም ደግሞ የውሃ ዳቦ እንሰራለን በቀላሉ ማለት ነው። 2 ኪሎ ዱቄት ነው ያቦካሁትኝ። የተጠቀምኩት ደግሞ ያው እርሾ አለ፣ ቤኪንግ ፓውደር፣ የብርቱካን ፍቅፋቂ ወይም የሎሚ ፍቅፋቂ የማይቀር ነገር ነው እና ሰሊጥ አድርጌበታለሁ። ትንሽዬ ዘይት እና እርሾ 1 ተኩል ነው የተጠቀምኩት ከሱቅ የሚገዛው። እሱን አድርጌ ለስለስ አድርጌ አብኩቻለሁ። ከዛ ወደ እንጀራ መጋገር እንሄዳለን። ጎን ለጎን እየሰራውኝ ነው ባይዘው ሁሉንም ነገር ማሳያችሁ። እና አምባሻውን እንዳቦካውኝ ደግሞ እንጀራዬን እዚህ ጋር እየጋገርኩ ነው። እንደምታዩት ቀይ ጤፍ እየጋገርኩ ነው። በነገራችሁ ላይ ቀይ ጤፍ በጣም ነው የምወደው እና ጤፍ ሳስፈጩላ ግማሽ ነጭ ግማሽ ቀይ ጤፍ አርጌ ነው ማስፈጨው ከመውደድ የተነሳ ማለት ነውና ኤኒዌይስ እንጀራችንን እየጋገርን ነው እዚህ ጋር። እና ቤተሰብ ላይክ ሰብስክራይብ እያደረጋችሁ ነው። ቤተሰብ እየሆናችሁ ነው። ቪዲዮን የምታዩ በሙሉ ደግሞ ላይክ ማድረጋችሁን እንዳትረሱ። ባይዘዌ የምጋግረው በዚህ ነው። ይሄ ምንድን ነው የሚባለው? የድሮ አይነት እንትን ነው ብቻ እናቶቻችን የሚጋግሩበት አይነት ነውና ኦልሞስት 7 ዓመት በላይ በዚህ ነው የምጋግረው። በጆግ መጋገር ራሱ እስኪጠፋብኝ ድረስ በዚህ ካልሆነ አልመች ብሎኛልና በጣም ምርጥ ነው። ለመጋገር ይመቻል ምናምን። መጀመሪያ አካባቢ ለመልመድ ከብዶኝ ነበር። ከለመድኩ በኋላ ግን አሪፍ ነው። እና እንጀራችንን ኦልሞስት ጨርሰናል። እዚህ ጋር ደግሞ ለህብስት ቀንሼ ይኸው እንደምታዩት በዚህ መልኩ አዘጋጅቼ ተለቅ ባለ ድስት እሱን ሊይዝልኝ የሚችል ድስት ኦቭኔ ላይ እጥደዋለሁ። ከሰሉ ስለያዝኩበት ነው እንጂ ከሰል ላይ መስራት ትችላላችሁ። ከዛ ግን መሀል ላይ የምትገባችኛዋ ብረት ታስፈልጋችኋለች። እናንተ ስገዙ ተለቅ ያለውን ብገዙ አሪፍ ነው። እግሩ ረዘም ያለውን ሌላ እቃ እንዲያስገባላችሁ ከፈለጋችሁ። እኔ ግን በዚህ መልኩ አስገብቻለሁ። ከዛ በኋላ ያው ስቲም ሆኖ ይበስላል ማለት ነው። ፓወሩን ሃይ ፓወር አድርጌ ነው ያስቀመጥኩት። ከዛ በመቀጠል አነስ ያለችውን አምባሻ እዚህ ላይ ጠፈጥፋታለሁ። ከዛ ትልቁን ደግሞ ምጣድ ላይ ጠፍጥፌ እዛው ኩፍ እንዲል አደርጋለሁ ማለት ነው። ከዛ ምጣዱ ላይ ያለውን ቀድሜ ጋግርና ከዛ ይሄን ጋግራለሁ። በነገራችሁ ላይ ሁለቱም አምባሻ ለኛ አይደለም፣ አንድ አምባሻ ለኛ በቂ ነው። በጣም አነስ ያለችውን አምባሻ ለሌላ ሰው ነው የሚጋግረው። ይሄንን በዚህ መልኩ አዘጋጅቼዋለሁ። በጣም ነው የሚያምረው። ልክ እንደ እናቶቻችን አይነት አርጌ ለመጋገር ነው የሞከርኩትኝና እዚህ ጋር ደግሞ ቀይ ወጧን እያቅላለዋት ነው። በጣም አነሳ አርጌ ነው የምሰራው። ያው ብዙ ሰው ስላልሆነ የምሰራው አነሳ አርጌ ነው የምሰራት
እና ከሰሉን አስገብቼ ውስጥ እያቁላላሁት ነው። ሌሎችም ስራ እየሰራው ስለነበረ ከዛ ደግሞ እሱን እየሰራው ጎን ለጎን ደግሞ ዱለታችንን እናሰናዳለን። እኔ የምሰራበት መንገድ እንግዲህ እንደምታዩት ይሆናል። እኔ በዚህ መልኩ ነው የማዘጋጀው። እኔ ሌላ ቦታ ሲያዘጋጁም ሲሰሩም አይቻላቅም ማለት ነው። ብቻ ግን እኔ የለመድኩትና እኔ የማውቀው አሰራር አለ እና ደግሞ በጣም ውድ ነው። ምን በለው አይነት ዱለት ነው ይሄ አሰራር። ገንፈል ለማረግበትን የተወሰነ ውሃ ጥጃለሁ። ከዛ በምታዩ መልኩ እንዲመቸኝ እቆራርጠውና አንድ ባድ ገንፈል እያረኩኝ ይሄ ከላይ ያለውን ፓርት እልጠዋለሁ። ከዛ ነጩን ፓርት ብቻ ነው የምንጠቀመው። ያስገባሁት ገንፈል እስኪልልኝ ድረስ ምጣድ ላይ የሚጠፈጠፈውን አምባሻ ደግሞ አዘጋጃለሁ። ሁለተኛውን አምባሻ ማለት ነው። በነገራችሁ ላይ እንደዚህ አድርጋችሁት ወዲያው አትጋግሩትም፣ ምክንያቱም ኩፍ አይልም። ስለዚህ እንደዚህ ካዘጋጃችሁት በኋላ የተወሰነ ደቂቃ ኩፍ እንዲል ላዩ ላይ ማቆየት አለባችሁ። ቆንጆ ሆኖ እንዲጋገርላችሁ ማለት ነው። እንደዚህ ካዘጋጀሁት በኋላ ኩፍ እንዲል ከናውና ገንፈል ያለውን ደግሞ ተጋዱለቱ በደንብ እንፈቀፍቀዋለን ማለት ነው። ብዙ ሰዓት እሳት ማስመታት የለብንም፣ ምክንያቱም የመገንተር ባህሪ ያለው አለቅ ይላችኋል። ስለዚህ ትንሽዬ ብቻ ለብ አርጋችሁ ገንፈል ካረጋችሁ በኋላ ስታወጡት በዚህ መልኩ ነጭ ሆኖ ይወጣላችኋል ማለት ነው። ይሄኛውን በዚህ መልኩ ከጨረስኩ በኋላ ስማቸው በነገራችሁ ላይ በቅጡ አላውቃቸውም፣ ግን ይሄኛውን ፓርት ደግሞ ከላይ የሚላጥ ነገር አለውና እሱን እልጠዋለሁ። እሱ እንዲላጥላችሁ ደግሞ በቢላ በደንብ መታ ታረጉትና ወዲያው ከላይ ያለው ፓርት ይላጥላችኋልና በምታዩት መልኩ በደንብ ይላጥላችኋል፣ በደንብ ከመታችሁት ማለት ነው። ስለዚህ ይህንን ልጬ ደግሞ እቆራርጠዋለሁ ለመፍጨት እንዲመች ማለት ነው። ገንፈል ያረኩትንም እሱንም እቆራርጠዋለሁ። በነገራችሁ ላይ ለመፍጨት እንዲመች አነሳ አርጌ እቆራርጠዋለሁ። እና ይሄ የሚገመደው ነገር አለ አይደለ? እሱንም ገንፈል አርጌ ከትፌ አጥበዋለሁ በደንብ። በዚህ መልኩ አዘጋጅቼዋለሁ። የተወሰነ ቀይ ስጋ ብቻ ጨምርበታለሁ ማለት ነው እዚህ ላይ። ቀይ ወጡ በዚህ መልኩ ተከላልሷል። የተለያዩ ቅመሞችን አድርጌበታለሁ እና ነጭ ሽንኩርትም አድርጌበታለሁ። ያው ስላላስገባሁት ነው ካሜራ ላይ። ከዛ እዚህ ጋር የተወሰነ ነጭ ሽንኩርት ፈጭቼ ነበረ። ብዙ ልፈጭ ነበር ያሰብኩኝ፣ ግን አልተመቸኝም ከልጅ ጋርና ከዛ ለዛሬ ብቻ ለበዓል የሚሆን ብቻ አድርጌ ፈጭቻለሁ። ከዛ ሮዝመሪ መስጋ አዘጋጅቻለሁ ለጥብስ ምናምን የሚሆኑ ነገሮች ማለት ነው። ከዛ አምባሻችን በዚህ መልኩ ሁለቱንም ጋገርኩት። ከዛ የውሃ ዳቦውንም ይዩት፣ እንደምታዩት በጣም የሚያምረው ህብስቱም ቆንጆ ሆኖ ተጋግሮልኛል። አምባሻውን በምፈልገው መልክ ጋግሬዋለሁ። በጣም ሽታው ደግሞ ልነግራችሁ አልችልም። ኤኒዌይስ ብቻ
ብቻ ግን ስራችንን እየጨራረስን ነው። ዳቦችንን ጋግረናል። እንደገና የዱለት ነገሩን ሁሉ አስተካክለናል። ፈጭተን መስራት ብቻ ነው የሚቀረን። የስራችን ነገር ሁሉ እየተቃለለ ነው። እዚህ ጋር ደግሞ አነስ አርጌ አልጫ ስጋ ወጥ እየሰራው ነው። ያው ሚካኤም ስለሚበላ አልጫ እንዲበላ ስለምፈልግ በትንሹ አልጫ ቆንጆ አርጌ እየሰራውለት ነው። እዚህ ጋር ደግሞ ዱለታችን ተፈጭቶ መጥቶ ለዱለቱ የሚያስፈልገኝን ነገር እያደረኩኝ ነው። ምንድን ያደረኩት ትንሽዬ ሽንኩርት፣ ዘይት፣ ነጭ ሽንኩርት፣ ኮረሪማ እና ሚጥሚጣ አደርግና በደንብ አድርጌ እጠብሰዋለሁ ማለት ነው። ከዛ በደንብ ከጠበስኩ በኋላ ነው ስጋውን የማደርገው። ስጋውን አድርጌ በደንብ እሽት አድርገዋለሁ። ከዛ በኋላ ደግሞ ቃሪያ በደቃቁ ከትፌ አደርግበታለሁ። ነጭ ሽንኩርት በተጨማሪ ደግሞ ሊበስል ሲል ላወርደው ስልና ኮረሪማም ደግሞ በተጨማሪ አደርግበታለሁ ማለት ነው። በዚህ መልኩ ዱለታችንን አዘጋጅተን ቀይ ወጣችን ደረሰ። አልጫው እንደምታዩት ነው። በቃ ፏፈሽ ነው አልኳችሁና እሳት ነው የሆንኩት በዚህ በዓል እና የገና በዓል በጣም ደስ ይላል። የክርስትናዬን ልብስ ለብሼ ፏልኩኝ። ያው ጊዜው ካለቀም በኋላ ቢሆንም ስራዬን ጨራርሼ ልብሴን ለባብቼ እንደዚህ ምግባችንን አቀረብኩኝ። ምግባችንን ልንበላ ነው። አሁን ባልየውን ልጠራው ነው እና ጠርቼው ስመለስ እሱ እስኪመጣ ድረስ እንደዚህ እየተጃጃልኩ ነው። ብቻ በጣም ደስ ብሎኛል። እንደዚህ ሰራርታችሁ ነው ያድካሙ እኔ ልነግራችሁ አልችልም፣ ግን የሆነ ደስ የሚል መንፈስ አለውና ኤኒዌይስ እንብላ እና ደግሞ መልካም በዓል ይሁንላችሁ፣ መልካም ገና ይሁንላችሁ። በነገራችሁ ላይ ይሄን ሁላ ስራ ሰርቼ ከጨረስኩ በኋላ ጥርሴን አሞኛል። ሲያገብጠኝ ማስተካኘኩና ጥርሴን አሞኛል እና በጣም ተቸግሬያለሁ ለመብላት ራሱ የሁላ ለፍቼ ማለት ነው። አላሳዝንም? እንደዚህ ለፍቼ አሁን ማለት ነው ማን ይብላውሽ ምግቡን? ጥርሴን ታዝቤያለሁ የምር። ብቻ ግን ይሄን የመሰለ ምግብ እንደምንም ብዬ እበላዋለሁ። የሁላ ሰርቼ ለፍቼማ ዝም አልለውም፣ በደንብ ነው የምዘምትበት። ኤኒዌይስ ላይክ ሰብስክራይብ እያረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እስቲ በዚህ ገና በዓል በደንብ ሰብስክራይብ አድርጉ፣ በደንብ ላይክ አድርጉና አስደስቱኝ ፕሊዝ ፕሊዝ። እና ቪዲዮን ላይክ እያደረጋችሁ የዛሬ ቪዲዮአችን እንግዲህ የበዓል ቭሎግ በሉት ባጭሩ ነው። የበዓል ፍጋትም ማለት ትችላላችሁ። ብቻ የበዓል ውሏችን ይህን ይመስል ነበረ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ወዳችኋለሁ። ባይ ባይ።